ከናንተ ጋር እኔ ደግሞ ልወያይ እስቲ ያሉኝን ሐሳቦች ቶፒኩ የነበረው ምንድነው ብሔርተኝነት ምንድነው ፕሪሞርዲያሊዝም ደግሞ ምን የለው ፕሪሞርዲያሊዝምን የሚመለከት ፕሪሞርዲያሊዝም ማለት አሁን የብሔር ፖለቲካ የምንለው ነገር አለ የብሔርና ይሄ የብሔር ፖለቲካ የዘር ነው ወይ በደም የሚተላለፍ እንደዛ ነው ወይ የሚለው ነገር ፕሪሞርዲያል የሚለው አስተሳሰብ አለና እሱ ላይ ያሉ እይታዎቻችንን ልንቀያየር ከነዚህ ወንድሞቼ ጋር ቀጠሮ ነበረን ለመነጋገር አልቻለም እነሱ በተለዩ መምጣት እንደማይችል ወቅታዊ ጉዳዩን አንስቶ እንደዛ ተናግሯል ዜናዎቹን መቼስ ተሰማላችሁ ነው የዜና አውታር አይደለሁም ዜናም ከናንተ የተሻለ አልከታተልም አንዳንድ የተካረሩ ነገሮችን እንደምታዩት ብዙ ሰው እየተጎዳ ነው ያለው በተለያዩ ክልሎች ውስጥ ኦሮሚያ ውስጥ ያለው ነገር እናያለን በጣም ደስ የማይሉ ዜናዎች መቼስ ያልተጣራ ሰብስታንሺየት ያልተደረገ ነገር እገሌ ይሄንን አደረገ ብዬ መናገር አልደፍርም ግን ደስ የማይል ህዝባችን ላይ ያለው ነገር በጣም ደስ የማይል ነውና አሁንም በርተተን መስራት መቀየር ያለብን ሲቹዌሽን ውስጥ እንዳለን ነው መፈደው because በሰላም የሚፈታ ነው ኦሬዲ ተፈቶ የነበረውና ወደ ሪዞሉሽን እየሄደ ያለው በፕሪቶሪያው ዲል ወደ ሪዞሉሽን እየሄደ ያለው በትግራይና በፌደራል መንግስት መካከል ያለው ነገር በተሳለጠ መንገድ እየሄደ እንዳልሆነ የሚያሳዩ ምልክቶችን እየሰማን ነው ሆፕፉሊ ይሄንን ነገር በትክክለኛው መንገድ ፈተው ሌላ ተጨማሪ ህዝባችን ላይ ጉዳት የሚያደርስ ነገር እንደማይፈጸም ተስፋ እናደርጋለን ቶፒኩ ላይ ለመነጋገር እኔ ዝግጁ ነበርኩኝ እና ቢዲም ፍራንም ዝግጁ ነበሩ ዩሪ ካለው ከጊዜው ሁኔታ አንፃር በተለይ አማራ ክልል ውስጥ ካሉት ግጭቶች የተነሳ መጥቼ በዚህ ሰዓት እነኚህን ነገሮች ለመነጋገር ምቹ አይደለም ብሎ እሱ ካንሰል ስላደረገ እኔ ደግሞ ቶፒኩን ከራሴ ፎሎ ከሚያደርጉኝም ላይቭ ላይ ካሉትም ከቲክታክ ቤተሰቦቼ ጋር መጥቼ ለምን እኔ ሐሳቤን አላጋራቸውም ጥያቄም ካላቸው ጥያቄዎቻቸውን ለምን አልሰማም ተጠፋፍተናል ሰላምም ለምን አላላቸውም ብዬ ነው ብቅ ያልኩት ሰላም እንዴት ናችሁ ደህና ናችሁ ይሄው ገብተናል እንግዲህ ይሄንን ይመስላል ትንንሽ ነገሮችን ነው ምንነካው ብሔርተኝነት ማለት ምን ማለት ነው የሚለው ነገር ከዚህ በፊትም የሆነ ቪዲዮ ሰርቻለሁ ብሔርተኝነትን ሪሊ በደንብ አንደርስታንድ አናደርገው አንዳንድ ሰው ብሔርተኝነት የሚለው ላይ እንደውም ጽንፈኛ ብሔርተኛ መሆን አለብን ብለው የሚናገሩም ሰዎች ሰምቻው ካሉ ጽንፈኝነት አስፈላጊ አይደለም በማንኛውም አግባብ ጽንፈኝነትን አናበረታታም ብሔርተኝነት የሚለው ነገር ራሱ ምንድነው እንዴት ይተረጎማል ምን እንትኖች አሉት ኮምፖነንቶች አሉት ምን አይነት ብሔርተኝነት አለ በአለማችን ላይ የሚታወቀው ሀገር ላይ ያለው ብሔርተኝነት አንድ ጊዜም እዚህ ሚዲያ ላይ ከሆነ ልጅ ጋር ቪዲዮዎችን ሼር ታደርጉ ያለውኝ በተለይ ኦሮሞን በሚመለከት ብሔርተኝነት ብሔር መባል አይችልም የሚል ነገር ብሔር ራሱ ምንድነው የሚል ነገር ትንሽ አነጋጋሪ ሆነው ሰዎች ከጉግልም ላይ ያወጡ ባይዘይ ጉግል ላይ ዝም ብላችሁ ያገኛችሁትንም ነገር እንደማታምኑ ተስፋ አደርጋለሁ የተስተማራችሁ ናችሁ ብዙዎቻችሁ ሞር ዲቴል የሆኑ ነገሮች ትንንሽ ነገሮችን ነካ አደርጋለሁኝ እዚህ ካላችሁት ብዙዎቻችሁ ልትረዱ እንደምትችሉት ብሔርተኝነት እንግዲህ ኢትዮጵያ ውስጥ ፕሪቫለንት የሆነው የፖለቲካ አስተሳሰብ አሁን በብሔር ላይ የተመሰረተ ዲቪዥኖች አሉ ስቴቶች አሉ ማለት ነው ብሔሮች አሉ ብሔረሰቦችና ህዝቦች ይለዋል አይደለ ህገ መንግስቱ ሲጀምር ብሔረሰቦችና ህዝቦች ብሎ ነው ኮምፖዝ የሚያደርገው ኢትዮጵያ የሚባለውን ሀገርና ፌደራላዊ ሀገር ነው እነኚህ ብሔረሰቦችና ህዝቦች ናቸው ፌደራላይዝ የሚያደርጉት ይላል እነኚህም ብሔሮች የራሳቸው ህዝብ አላቸው የኦሮሞ ብሔር ሌሎችም የትግራይ እንደዚህ ተብሎ ብሔሮች አሉና እነኚህም ብሔሮች ጥቅም የሚያቀነቀን ለነሱ ሎያልቲ ያለው ነው ብሔርተኛ የሚባለው ብሔርተኛ ማለት እኔ በዋነኝነት ፎከሴ ኦሮሞ ላይ ነው ካለ አንድ ሰው የኦሮሞ ብሔርተኛ ነው ማለት ነው እዛ ብሔር ላይ ፎከስ የሚያደርገው ምን ይፈልጋል ለነዚህ አውቶኖሚ አይደንቲቲ ዩኒቲ ይፈልጋል የኦሮሞ ህዝብ አንድ እንዲሆን ዩናይትድ እንዲሆን ይፈልጋል ማለት ነው አውቶኖመስ እንዲሆን ራሱን የገዛ ራሱን የቻለ እንዲሆን ይፈልጋል ማለት ነው እና የተሰባሰበ ዩኒቲ እንዲኖረውና አይደንቲቲውም ደግሞ ሪስፔክት እንዲደረግ አይደንቲቲን የሚያሳዩ ቋንቋ ባህል ነኝ ነገሮችን ይፈልጋል ማለት ነው አንድ ብሔርተኛ ፎከሱን እዛ ብሔር ላይ ያደረገ ሰው ማለት ነው በጣም ቀላል ነገር ነው ብሔር ማለት ህዝብ ነው የሚል ነገር ከዚህ በፊት ሰምታችኋል ክርክር ህዝብ አለበት እንጂ ህዝብ አይደለም ሀገር ማለትም ህዝብ ነው እኮ እንደዛ ከሆነ ግን ህዝብ ብቻውን ሀገር አይደለም ምን አይነት ህዝብ ነው አንድ ላይ የሆነ ህዝብ
የጋራ ድንበር ያለው ህዝብ የጋራ መንግስት ያለው ህዝብ የጋራ ባህል ያለው ህዝብ እንደሱ ተሰብስበው ብሔር ይባላል እና ያንን ብሔር ደግሞ ልጠቀም እፈልጋለሁ ብሔርተኝነት ባይዘው በጣም ችግር እንዳለበት ተደርጎ ሲወራ ሰማለሁ ችግር የለበትም ብሔርተኝነት ደግሞ ከአንድ ኤትኒክ ግሩፕም ያለፈ ነገር ሊሆን ይችላል የተለያዩ አይነት ብሔርተኝነቶች አሉ ኤትኒክ ናሽናሊዝም በእንግሊዘኛው ናሽናሊዝም ነው የሚለው ኤትኒክ ናሽናሊዝም ሌላኛው ካልቸራል ናሽናሊዝም ሲቪክ ናሽናሊዝም በተለይ እነኚህ ሶስቱ ናቸው የብሔርተኝነት ላይክ አይዲዮሎጂካል የሚባል አለ ፓን ናሽናሊዝም የሚባል ብዙ አይነቶች አሉ ግን እነኚህኛዎቹ ናቸው ዋናዎቹ ይቅርታ እንደ እና እነኚህን ናሽናሊዝሞች እንመለከታለን ኢትዮጵያ ውስጥ ያለው ኤትኒክ ናሽናሊዝም የሚባለው ነው ካልቸራል ናሽናሊዝም ኤትኒክ ናሽናሊዝም በጣም ኢንተግሬትድ ናቸው ያው ኤትኒሲቲ እና ካልቸር አብረው ስለሚሄዱ ማለት ነው ባህልና ቋንቋ ያው ተያያዥነት ያላቸው ተጋማጅነት ያላቸው ነገሮች ስለሆኑ ፕሪሞርዲያሊዝም ላይ ነው ፎከስ ማድረግ የምፈልገው ከኦሮሞ ወንድሞቼም ጋር ከሌሎችም ጋር ስንነጋገር ብዙ ጊዜ ኦሮሞ ፕሪሞርዲያል አይደለም ወይ የሚል ጥያቄ አይ ቲንክ የወሎ መብረቅ የሚባል አንድ እዚህ ቲክታክ ላይ የምታውቁት ስለወሎ ጉዳይ የሚነጋገር አንድ ጓደኛ ያለ ባልንጀራይ እሱ ጋብዞኝ ሱሩም የተናገርኩት ነገር ላይ ስለ ፕሪሞርዲያሊዝም ምንድነው ያልኩት የኦሮሞ ፕሪሞርዲያሊዝም is not ይሄ ድርቅ ያለ የደም ጥራት ፕሪሞርዲያሊዝም አይደለም ነው ያልኩት አንዳንድ ሰዎች አይ ኦሮሞ ፕሪሞርዲያል አይደለም ምን ማለት ነው የደም እንትን የለውም የደም ትስስር የለውም ወደ ኋላ ሊን የሚያደርግ ነው ያልከው ብለው የተናገሩአሉ that's not what I said what I said is primordialism ዝም ብሎ እየደረቀ አይደለም the great debate የሚባል አለ I think England ውስጥ ማንቸስተር ውስጥ የተደረገ the great debate የሚባል ስለ ናሽናሊዝም ሲነጋገሩ ምን አይነት ናሽናሊዝም ነው ትክክለኛው ናሽናሊዝም እነኚህ ባይዘው የተነጋገሩት ሞደርኒስት ናሽናሊዝም የሚባሉትና ኤትኒክ ናሽናሊዝም መሃል የሚመርጡት ሞደርኒስቶች የሚሉት ምንድነው ናሽናሊዝም ዜግነት ወይም ብሔርተኝነት ራሱ የሚመጣው በሰለጠነው ዓለም ላይ ካለ ትስስር ከዘመናዊው ነገር ነው እንጂ ኖቨል ነው አዲስ ነው እንጂ ወደ ኋላ ተመልሶ የደም ማንነት ተቆጥሮ የሚመጣ ፕሪሞርዲያል አይደለም ናሽናሊዝም ብለው አርጊው የሚያደርጉ ናቸው ያው ፕሪሞርዲያሊስቶች ደግሞ የዛ ተቃራኒ የደም ማንነት የቤተሰብ ማንነት ጋር የተያያዘ ነው የሚሉ ናቸው I think ስማቸው አንቶኒ ስሚዝ እና ካነር የሚባሉ ሰዎች ናቸው በጣም እዚህ ላይ አርጊው ያደርጉ የነበሩት በፕሪሞርዲያሊዝም በኩል ምንድነው ይያሉ የነበረው ፕሪሞርዲያሊዝም የራሱ የሆኑ ኮምፖነንቶች አሉት አሁን ለምሳሌ በኦሮሞ የአንድ ሰው ስም ነው ኮሮሞ ነው ቦረና በሬንቱ የሚባሉ ልጆች አሉ ከዛ ፋሚሊው እየሰፋ አሁን መጫቱ ለማ እቱ ምናምን ያላችሁ እየወረዳችሁ እየሰፋ የሚሄድ ፋሚሊ ነው ግን ይሄ ፋሚሊ ከዛ ቤተሰብ ስለመጣ እያንዳንዱ ኦሮሞ የሚባለው ጄኔቲካሊ ኮኔክትድ ነው ማለትም ደግሞ አይደለም እና it's compose ያደረገ ነው አሁን ኦሮሞማ የሚባል ነገር በጣም እየተስተካከለ መጥቷል ቅርብ ጊዜ ብዙ ሰዎችንም ገብተን ካረምን ሌሎች ልጆችም እንደዚህ ካደረጉ በኋላ ኦሮሞማውን ዝም ብሎ እንደመጥፎ ነገር ኦሮሞማ እንደ ሰይጣን መጣበ ብሎ የሚያወሩ ሰዎች እየተው እየረገቡ ነው የሄዱት ኦሮሞማ ማለት ኦሮሞነት እንደሆነ ካወቁ በኋላ ማለት ነው በኦሮሞ ህዝብ ግን ኦሮሞማ ማለት ፖለቲካም አይደለም ሌላ የአክራሪነትም አይደለም አሻጥርም አይደለም ኦሮሞማ ማለት አንድ ሰው ኦሮሞነት ከላው ላይ ይንጸባረቃል ወይ ማለት ነው በቀላሉ ቋንቋውን ይወዳሉ የራሱን ያከብራሉ ፕራይድ አለ ወይ ፕራይድ ማለት እንትን ሌላውን መናቅ አይደለም ነው አንድ የትግራይ ተወላጅ ተጋሩ ወይም ደግሞ አንድ ወላይታ ተወላጅ የወላይታን ሰው ሳይ ይሄ ከኔ ያንሳል እኔ ከሱ በልጣለሁ ብሎ ማሰብ አይደለም ኩራት ማለት ኩራት ወይም ደግሞ ፕራይድ ማለት በራሴ ነገር ላይ ኮራለሁ ማለት ነው መብለጥ ወደ ላይ ከፍ ማለት ሳይሆን እኔ የራሴን ነገር እቀበላለሁ ማለት አያና መሆኔን እቀበላለሁ ኦሮሞ መሆኔን እቀበላለሁ ኦሮሚኛ ቋንቋ መሆኑን የኔ ቋንቋ ብቁ እንደሆነ ከሌላው ኩል እንደሆነ የሌላው ወደ ታች ሳላወርድ የኔ ከፍ ብሎ መቆም እንደሚችል ሌላውን ሳልጎዳ መጠቀም እንደምችል በራሴ አምናለሁ ማለት ነው እና ይሄ ፕራይድ ያለው ሰው ሰፉ የሚባላል ለጉ የሚባላል ኦሮሞ ካልቸር አለው ካልቸሩ በጣም
ዲፕ የሆነ ፖለቲካል ቫልዩዎችም ያሉት ማለት ነው አስተዳደራዊ ቫልዩዎች ያሉት ስለሆነ ይሄንን ነገር የሚያንጸባርቅ እነኚህ ነገሮች የሚታዩበት ሰው ኦሮሞማ አለው ይባላል ኦሮሞማ ላይ መስራት ማለት እነኚህ ቅድም የነገርኳችሁ ናሽናሊዝም ውስጥ የሚፈልጉ autonomy identity and unity የሚባሉት ነገሮች ማለት ነው autonomy ማለት ራስ ገዝነት ራሱን የቻለ መሆን identity ማለት ማንነቴ ኦሮሞ ነው ብሎ ማመን ማለት ነው ከዛ unity ማለት ነው በጣም አሁን እኔ መሰራበትም ብዙ ጊዜ እንግዲህ ታያላችሁ የኦሮሞኛ ሮሞችም እየከፈተን እንነጋገራለን ከሌሎች ኦሮሞ ልጆች ጋር ዩኒቲ ላይ የምንሰራው ነገር አለ ዩኒቲ ማለት ዋንነስ ማለት አይደለም ዩናይትድ መሆን ማለት ነው ዲፈረንሶቻችንን ይዘን ፖለቲካል ልዩነታችንን የሃይማኖት ልዩነታችንን ጾታ ልዩነታችንን ማንኛውም ያስተሳሰብ ልዩነታችንን ይዘን አንድ እንደሆነን እንደ ኦሮሞ አንድ እንደሆነን እሱ ላይ ፎከስ አድርገን ሎያልቲ ኖሮን እንስራ የሚለው ነው አማራ ይሄንን ቢያደርግ ምንም ችግር የለውም አይደለ ሶ ፕሪሞርዲያል ይሁን አይሁን በዚህ ማንነቴ ላይ በዚህ ቋንቋዬ በዚህ ነገሬ ላይ ልተሳሰር አንድ ልሁን አውቶኖመስ ልሁን ካለ ተጋሩ እንደዛ ካለ ወላይታ እንደዛ ካለ ምንም ይሄ የሚረብሸን ነገር የለም ብዙ ጊዜ ሰዎች የኢትዮጵያ ጠላት ብሔርተኝነት ነው ይላሉ የኢትዮጵያ ጠላት ብሔርተኝነት አይደለም የኢትዮጵያ ጠላት ጽንፈኝነት ነው የኢትዮጵያ ጠላት ከኔ የተሻለ ማንንም ማዋቂ የለም ማለት ነው የኢትዮጵያ ጠላት ችግሮችን እንዳለ እኔ በጉልበቴ በጡንቻዬ እፈታለሁ ማለት ነው እሱ ነው የኢትዮጵያ ጠላት ሌሎች ማህይምነቱ ድህነቱ መዋቅራዊ የሆኑ ውስጣችን ከአስተሳሰባችን ጋር የተዋሃዱት ችግሮች እንዳሉ ሆነው እነሱ ናቸው ጠላቶቻችን እነሱ ናቸው አብረን እንዳንሆን እንዳንቀጥል እንጂ እኔ አሁን ኦሮሞ ነኝ በኦሮሞነቴ እኮራለሁ ማለት ያንተን አማራነት ያንተን ተጋሩነት ያንተን ወላይታነት ያንተን ሲዳማነት ሽናሻነት እንቀሃለሁ ማለት አይደለም ከኔ ታንሳለህ በያስባለሁ አይደለም እኮራበታለሁ የራሴን ማለት ነው just as simple as that እኔ ኦሮሞ ነኝ በኦሮሞነቴ ደስተኛ ነኝ እኮራበታለሁ አንተንም አከብርሃለሁ አንተም ደግሞ በአማራነት በተጋሩነት ስትኮራ አይረብሸኝም አንተ በዘፈንህ በባህልህ በቋንቋ ባለባበስ በታሪክ በማንነት ስትኮራ እኔን አይረብሸኝም ዲስኮምፎርት አይሰጠኝም እዛ ደረጃ ላይ ደርሰናል እንደ ብሔርተኛ ማንኛውም ብሔርተኛ አይደል የራሱን ይወዳል የራሱን መውደዱ ይበቃዋል የኔን ሳጣጣል የሱ ይበቃዋል እኔ ኦሮሞ ሆኜ በኦሮሞነቴ ኮርቼ እነኚህ ደግሞ እንንትና ብዬ ስማውጥቼላችሁ ሰድቢያችሁ አንቋሽሻችሁ እናንተን ዝቅ አድርጌ ካልሆነ በስተቀር የኔ ብሔርተኝነት ብቻውን ያጠገበኛል እና ብሔርተኝነት ግዴታ ሌላውን መጥላት ሌላውን መግፋት ሌላውን ዝቅ አድርጎ ማየት የሌላውን ጥቅም ማሳጣት እንደሆነ አድርገን የምናስብበት ምክንያት ምንድነው ነው አንዱ ትልቁ ነገር ዛሬ ልናገር የምፈልገው ነገር የአስተሳሰብ ችግር አለብን እኛ እንደ ኢትዮጵያውያን ብቻ አይደለም ማለት እንደ አፍሪካውያንም አይደለም በብዛት the global south እና ይሄ third world country ላይ የሚኖሩ ህዝቦች ላይ የሚንጸባረቅ ያስተሳሰብ ችግር አለ ይሄም የስኬርሲቲ ሜንታሊቲ ይባላል ስኬርሲቲ ሜንታሊቲ ማለት ያልቃል ብሎ ነገሮችን ማሰብ ነው ነገር ሁሉ ያልቃል የስስት የሚለው በደንብ አይገልጸውም ስኬርሲቲ በቃ ሁሉ ነገር የሚያልቅ ነው ሀብት የሚያልቅ ነው ስልጣን የሚያልቅ ነው እኔ ሁሉንም ካያስኩት አንተ ካያስክ ከኔ ላይ እንደተወሰደ ነው የምቆጥረው አንተ ጋር ገንዘብ ካየሁኝ ከኔ እንደወሰድክ ነው የምቆጥረው አንተ ጋር ከተሳካ ከኔ አንተ ደስተኛ ከሆንክ ከኔ ደስታ እንደጎደለ ነው የምቆጥረው ምቀኝነትና ስስት የተቀላቀለ አይነት አስተሳሰብ ነው ሜንታሊቲያችን ለሁሉ የሚበቃ ኩራት እንዳለ ለሁሉ የሚበቃ ማንነት እንዳለ ለሁሉ የሚበቃ አንድ ተጋሩ በተጋሩነቱ ኮርቶ ደስ ብሎት ራሱን ሆኖ በራሱ ቋንቋ ተዳድሮ በራሱ ቋንቋ በራሱ ልጆች ተዳድሮ አውቶኖመስ ሆኖ ዩናይትድ ሆኖ ፍሪ ሆኖ መኖሩ ማለት ነው አይደንቲቲው ሪስፔክት አድርጎ መኖሩ ከኔ ከኦሮሞ ላይ እንደሚሸርፍ አድርጌ አስባለሁ ይሄ አስተሳሰብ የተበላሸ አስተሳሰብ ይሄ አስተሳሰብ አማራ ጋር ያለነው ኦሮሞ ጋር ያለነው ትግራ ጋር ያለነው ብለን ጣት መቀሰር የምንችለው አይደለም ኢቭን ኢትዮጵያ ብለን ጣት መቀሰር ማንችለው ነው በሰፊው እኛ ጋር ይገናል እኛ ጋር የሚገንበት ምክንያት አንደኛ ፕሮፐር ኮሎናይዜሽን አላደረግንም ኢንተርናል